ዝቅ የሚደረግ ስራ የለም ሐላል ሆኖ አላሁ ስብሓነሁ ወተዓላ የሚወደው ስራ ሐላል የሆነ ስራ እስከሆነ ድረስና ከሰው እጅ እንዳንወድቅ የሚያደርገን እስከሆነ ድረስ ስራ ሁሉ ክቡር ነው ስራ ሁሉ የተከበረ ነው የምንመርጠው መልካም ብለን የምናስበው ከራሳችን ጋር ይሄዳል ብለን የምናስበው ወይም ማህበረሰቡ ትልቅ ክብር የሚሰጠው ስራ ሊኖር ይችላል ለምሳሌ አንድ ሰው ሐኪም መሆን አለብኝ ብሎ ሊያስብ ይችላል መሐንዲስ መሆን አለብኝ ብሎ ሊያስብ ይችላል ያ ችግር የለበትም የግድ ለምን የማዘጋጃ ቤት ጽዳት ሰራተኛ ለምን ሆናለሁ አላልክም አይባልም ያንን ሊያስብ ይችላል የተሻለ ተከፋይ ሊሆን ይችላል ብሎ ሊያስብ ይችላል የተሻለ ነገር ሊመርጥ ይችላል መሆንም ይኖርበታል ትልቁ ችግር ግን እዛ ቦታ ላይ ከደረሰ በኋላ ጽዳት ሰራተኛን መናቅ ከጀመረ ግን ያ ነው ትልቁ ችግር ጽዳት ከፍተኛ ብለን የምናስበውም ስራ ሁሉም ሐላል እስከሆነ ድረስ ክቡር ነው የተከበረ ስራ ነው የስራው ማንነት አይደለም አላህ Subhanahu Wa Ta'ala ዘንድ ተወዳጅ የሚያደርገን የስራው ምንነት አይደለም አላህ Subhanahu Wa Ta'ala ዘንድ ተወዳጅ የሚያደርገን ልባችን ውስጥ ያለ መልካምነት ነው ከሐላል ለሐላል ያለን መልካምነት ነው ከሐራም ያለን ሽሽት ነው ያገኘነው መልካም ነገር ለመልካም ነገር ማውጣት መቻላችን ነው ሙያ አልባ መሆን በእስልምና ፈጽሞ የተወደደ አይደለም የሆነ አይነት ስራ ኢትቃን የምናደርገው የምናሳምረው ስራ ሊኖረን ይገባል ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ምን አሉ አራ الرجل فيعجبني አንድን ሰው አየውና እገረምበታለሁ እደነቅበታለሁ ጥሩ ሰው ነው ብዬ አስበዋለሁ ከዛ በኋላ ሙያ ምንድነው ብዬ ጠይቀዋለሁ አሉ ሙያ እንደሌለው ሲነግረኝ سقط من عيني ከአይኔ ይወድቅብኛል እንቀዋለሁ ማለት ነው ሙያ አልባ ሆኖ ሳገኘው ያኔ ይወርድብኛል ያሰዋል ሙያ እያንዳንዳችን ኢትቃን ልናደርገው ምንችል ስኪልድ የሆንበት ነገር ያስፈልገናል ምሁራን እንደሚሉት አንድ ሰው አንድ ነገር ላይ ፎከስ ካደረገ የበለጠ ያንን ነገር አድምቶ መስራት ይችላል ኤክስፐርት መሆን ይችላል ቢበዛ ሁለት ነገር ይላሉ ከዛ በላይ ከሆነ የተወሰነ ዕውቀት ይኖረዋል እንጂ ዲፕ ጥልቅ የሆነ ዕውቀት ጥልቅ የሆነ ኖው ሃው ሊኖረው አይችልም ስለዛ ጉዳይ ማለት ነው ምንገባባቸው ነገሮች በበዙ ቁጥር እንበታተናለን በደንብ ኢትቃን አናደርገውም ስራዎችን ግን ለየትኛውም ስራ ክብር ሊኖረን ይገባል ማለት ነው ትልቅ ደረጃ ስንደርስ የመጣንበትን መናቅ አያስፈልግም አንዳንድ ጊዜ ወላጆቻችን ማህበረሰቡ ዝቅተኛ ብሎ ከሚያስባቸው ስራዎች ተነስተው ያንን ስራ ሰርተው እኛን ትልቅ ደረጃ ያደርሱንና ትልቅ ደረጃ ከደረስን በኋላ ግን ወላጆቻችን ዞር ብለን ማየት ወይም ታሪካችን ማሰብ ይከብደናል ዲናል ውስጥ የምንገባበት ጊዜ አለ እንክዳለን አንዲት የዩኒቨርሲቲ ምሩቅ ተማሪ የምርቃቷ ቀን ያደረገችው ግን ትልቅ ትምህርት ይሆነናል ብዬ አስባለሁ አባቷ ማዘጋጃ ቤት ውስጥ የጽዳት ሰራተኛ ሆነው ነው ዩኒቨርሲቲ ደረጃ ያደረሷትና ልጄ ይሏታል ምናልባት ጓደኞችሽ እኔ አባትሽ መሆኔን ሲያውቁ ላንቺ ንቀት እንዳያሳዩሽ ስለኔ አትንገሪያቸው ብለው ይመክሯት ነበር እቺ ልጅ ግን የምርቃቷ ቀን ምንድነው ያደረገችው ጋውኗን እንደለበሰች አባቷ ስራ ቦታ ላይ ሄዳ የጋውኗን ኮፍያ ለአባቷ ልብሳ ይህ ታላቅ ሰው ነው አባቴ የሚል ጽሑፍ አክላ ፎቶዋን በሶሻል ሚዲያ ነበር ይለቀቀችው ታላቅነት ነው ሐቂቃ ማህበረሰቡ ዝቅተኛ ብሎ የሚያስበውን ስራ ወይም በጣም ዝቅተኛ ተከፋይነት ያለበትን ስራ ሰርተው ልጆቻቸውን ለቁም ነገር ያበቁ ወላጆች ሊኮራባቸው ይገባል ሊደነቁ ይገባል